ተመልከቱ። እነዚህን ከፈለግሽ ተደበሪበት፣ ከፈለግሽ አነሳሽው። ሰማሽኝ? በቃ ምን አሁን ፋሚሊ እዚህ ጋር ማለት ነው ትዝ ይላችኋል እዚህ ቤት የነበሩ ጊዜ ምን ያክል ደስተኛ እንደነበሩ ምን ያክል ሰላማቸው እንደተመለሰ ትዝ ይላችኋል። ገባችሁ? ከስንት ችግር ውስጥ ወጣው ሰላም የሆኑበት ቤት ነው። ፍቅር የሆኑበት በፊት ፍቅራቸውን የመለሱበት ቤት ነው። ስለዚህ ምንም የሚፈጠር ነገር የለም። ብሩኬ ምንም አልሳትክም። በቃ ፍራቻ ነው ለዚህ ያደረሰ ፍራቻ ነው። እሷ እንደዚህ ሊሚት እያደረካት ያለው ከሌላው ሰው ጋር አንተ ከሷ ጋር በምንም ምክንያት መጣላት ስለማትፈልግ እንደሆነ እናውቃለን፣ እንረዳሃለን። የምሬን ነው እንረዳሃለን። ምክንያቱም ከዚህ በፊት ሲባል የነበረው በጣም ብዙ ነገር ተብሏል ፋሚሊ፣ በጣም ብዙ ነገር ተብሏል። በቃ እቺ ልጅ እንደዚህ ብለን እኛም ቢሆን ተናግረነው ነበር። ፊት ሰጣሃት እንደዚህ ያደረካት ምናምን ስንለው ነበር ፋሚሊ። ስለዚህ ከዚህ በኋላ ይሄ ልጅ ማግኘት አይፈልግም። እንደዛ ህይወቱን ያመሰቃቀለችውን ልጅ ሊያገኛት አይፈልግም። በቃ ገባችሁ አይደል? መለየትም አይፈልጉም እነዚህ ልጆች። ስለዚህ እቺ ልጅ ከማላችሁ ከመጣች ሰላም ነው የሚያጡት። የምሬ ነው። አንድ ቀን ለመጣችሁ ራሱ እንዴት ይሆን እንደሆነ እየተመለከታችሁ ነው። አንድ ቀን ለመጣችሁ ወደ ህይወታችሁ አንድ ቀን ብትመጣ ምን ያክል እየተበጠበጡ እንዳለ እያያችሁ። እሱ ደግሞ የበለጠ ፍራቻ አለበት ከሀይሚ መለየት አይፈልግም እና ያ ፍራቻው ነው እንደዚህ እያደረገ ያለው። ሀይሚም ልትረጁ ይገባል። አለቀ። ያችንም ልጅ ደግሞ ማግኘትም የለብሽም። ምን የምታገኝበትም ምክንያት የለም። በዚህን ሰዓት ሰላም ናችሁ ብሩኬ ጋር፣ በዚህን ሰዓት ፍቅር ናችሁ ብሩኬ ጋር። ስለዚህ ፍቅራችሁን ብቻ ነው እንትን ማለት ያለባችሁ እንጂ ይሄ ኔጌቲቭ የሆነውን ነገር እዛው መተው ያለባችሁ። ምንም ወደ ኋላ ብሎ መመለስ የለም፣ ወደፊት ብቻ ነው። ጋሚ በሰው መበጣበጥ አልፈልግም። በማያገባን ገብተን እኔና አንቺ እንባላለን። ምን አገባሽ? አብሳላት አፈቀረች። ካለፈው መማር ማለት እንደዚህ ነው። ካለፈው ስህተታችሁ መማር ማለት እንደዚህ ነው ፋሚሊ። የምሬ ነው። ሰው መጥቶ እንደዚህ እንዲበጠብጠኝ አልፈልግም። ከዚህ በፊት ያደረገችውን ታውቂያለሽ። ስንት ነገር በቃ የምፈልገውን ነገር ነው የተናገረው ፋሚሊ። ገባችሁ አይደለ? ስትማሩ ከሚያልፈ ነገር ስትማሩ እንደዚህ ነው ልታስቡ የምትችሉት። በቃ እንደዚህ ነው ልታስቡ የምትችሉት። ከዚህ በፊት ያሳለፉትን ጊዜ ያውቀዋል። ምን ያክል ሲጨቃጨቁ፣ ምን ያክል ጊዜያት፣ ምን ያክል ወራት ሲጨቃጨቁ እንደነበረ፣ ስር ሰዶም ደግሞ ስንት ነገር ሲገባ እንደነበረ፣ ቤተሰብ ውስጥ ተገብቶ ስንት ነገር ሲባል እንደነበረ ትዝ ይላችኋል። አይታችኋል። አሁን ያልነግራችሁም የብሩኬና የሀይሚ የጨረቃ ፋሚሊ ቤተሰብ ከሆናችሁ እኔን የምትከታተሉኝ ከሆነ ታውቃላችሁ፣ ጠንቀቃችሁ ነው የምታውቁት። ብሩኬ ይህንን ነገር ነው የፈራው። ብሩኬ ያ ነገር ተመልሶ ወደ ህይወቱ እንዳይመጣ ነው የሚፈልገው። በቃ እንደዚህ ነው መሆንም ካለበት ይሄ ነው። በቃ ብሩኬ ልክ ነው የምትሉ ሰዎች እባካችሁ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላቸው። ካጠፉ ይቅርታ ጠይቃለሁ እንጂ እዚህ ቤት አምጥተህ ልታሽግብኝ። እሺ በቃ መሆንስ ካለበት ችግር የለውም ማሚ። እሱንም ለመረዳት ሞክሪ። የምሬ ነው። እሱንም ለመረዳት ሞክሪ። እሱን ፈርቶ ነው በቃ ከዚህ በኋላ ካንቺ መለይ ስለማይፈልግ ፍራቸው ነው እንደዚህ እንዲያደርግ እያስገደዱ ያለው እንጂ አንቺ ነፃነት ማሳጣት ፈልጎ አይደለም። ነፃነትሽን ምን ያክል ነፃ እንደምትሆኚ ከሱ ጋር ስትሆኚ ታውቂያለሽ አንቺን ብትሆኚ። ስለዚህ ይህን ነገር ወዶ አይደለም የሚያደርገው ለሁለታችሁ ሰላም ሲል ነው። ስለዚህ ችግር የለውም። ይሄን ያክልም በጣም ከባድ ነገር አይደለም። ነገም ከነገ ወዲያም የሚስተካከል ነገር ስለሆነ ችግር የለውም። ተረጁ። የምሬ ነው። ኖርማል ነው። ተረጁ። መረዳዳት። ይሄ ካልተረዳዳችሁ ሁለታችሁ ማንም ሰው ሊረዳችሁ ይችላል። በቃ በተለይ ደግሞ አንቺ እሱ መረዳት አለብሽ፣ እሱ አንቺ መረዳት አለበት። አለቀ። እሱ ፈራ። በቃ ሂዳ አግኝታት ደግሞ ሌላ ነገር ቢፈጠርስ፣ እኔ ሀይሚን ባጣትስ፣ ሀይሚ በጣም ብዙ ነገሮች አምሮ ላይ ይመጣሉ። ገባሽ አይደል ሀይሚ? ስለዚህ ፕሊስ ተረጁ። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም? እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። በዛሬ ቪዲዮ ሀይሚና ብሩኬ ለየት ያለ ነገር ተፈጥሮባቸዋል እና እሱን አብረን እንመለከታለን። ቀጥታ ወደ ቪዲዮ እናልፋለን። ይሄን ደግሞ ዩቲዩብ ቻናሌን ሰብስክራይብ ያደርጋችሁኝ አበርታቱኝ። ትልቁ ቻናሌ ላልተወሰነ ጊዜ መፖስት አልችልም ፋሚሊ። ስለዚህ በዚህ ነው የምታገኙኝ። እንግዲህ ይሄንን ቪዲዮ ላይክ ያደርጋችሁ እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። አበርታቱኝ ፕሊስ፣ አበርታቱኝ ፋሚሊ። ሰብስክራይብ ያደርጋችሁኝ አይደለም ሼር እያደረጋችሁ አይደለም፣ ሼር አድርጉልኝ፣ ይግዙኝ ፋሚሊ። ቀጥታ ወደ ቪዲዮ እናልፋለን። ጓደኝነት ከሆነ ከአብሳላት አዳምጡት። ከሀይሚም ጋር ጓደኝነት ከሆነ የምትፈልጊው ነው በቃ እንደ ኖርማል ሰው ኖርማል ነን ምንም አያስፈልግም። ከዚች ልጅ ጋር ጓደኝነት መመስረት ከዚህ በኋላ የማይታሰብ ነገር። ብሩክም ሀይሚም ከዚች ልጅ ጋር ጓደኛ መሆን አይችሉም ፋሚሊ። በቃ ከዚህ በፊት ስንትና ስንት ነገር አበጣብጣቸው በጭራሽ ጓደኛቸው ልትሆን አትችልምም፣ አይገባትም። የምሬን ነው።
የጓደኛን ደንበር ጥሳለች። ገባችሁ አይደለ? እቺ ልጅ ጻድቅ መስላ መጣ በቃ ያልሆነ ነገር እንዳደረገች አይታችኋል። በቃ እነዚህ ልጆች እንዴት ልታለያያቸው ጫፍ እንደደረሰች አይታችኋል። ስለዚህ እነዚህ ልጆች በጭራሽ እቺ ልጅ ጓደኛ ማድረግ የለባቸው። ብሩክ ትክክል ነህ። በጭራሽ ከዚህ ልጅ ጋር መገናኘት ያለባትም ብዬ አላስብም። ሃይሚ የምሬን ምንም የሚያገናኛትም ነገር የለም። አንተ ምንም የሚያገናኝ ነገር የለም። ስለዚህ ሁለታችሁም ከህይወታችሁ ምንጥቅ አድርጋችሁ እቺ ልጅ ማስወጣትና ማስወጣት ብቻ ነው ያላችሁ አማራጭ። በደንብ አዳምጡ ፋሚሊ፣ በደንብ አዳምጡ። ችግር የለብኝም። መተሽ ወይቴ ማጥበጠብጪ ከሆነ ችግር የለብኝም። ትበጠብጣለች። ምንም ማትበጠብጥበት ምንም ምክንያት የለም እቺ ልጅ። ምክንያቱም ፊሊንጓን ታውቃለህ፣ ምን እንደምትፈልግ ታውቃለህ። ብሩኬ ምን እንደምትፈልግ ታውቃለህ። በቃ የዚህች ልጅ አመጣጥ ሌላ ነው፣ ፍላጎቷ ሌላ ነው። አንተን ፈልጋ ነው የምትመጣው። በጭራሽ ሰላም ልትሰጥ አትችልም። እቺ ልጅ ወደ ህይወት ከመጣች ሌላ አይነት ችግር ውስጥ ትገባለህ እንጂ ምንም የምትድነው ነገር የለም። ስለዚህ ከዚህች ልጅ መራቅ ነው ያለባችሁ ሁለታችሁ። እነዚህን ከፈለግሽ ተደበሪበት፣ ከፈለግሽ አነሳሹ። ሰማሽ? ቶ በቃ ቶ ምን አሁን ፋሚሊ እዚህ ጋር ማለት ነው ትዝ ይላችኋል። እዚህ ቤት የነበሩ ጊዜ ምን ያክል ደስተኛ እንደነበሩ፣ ምን ያክል ሰላማቸው እንደተመለሰ ትዝ ይላችኋል። ገባችሁ? ከስንት ችግር ውስጥ ወጣው ሰላም የሆኑበት ቤት ነው። ፍቅር የሆኑበት በፊት ፍቅራቸውን የመለሱበት ቤት ነው። ስለዚህ ምንም የሚፈጠር ነገር የለም። ምንም የሚፈጠር ነገር የለም። ብሩኬ ምንም አልሳትክም። በቃ ፍራቻ ነው ለዚህ ያደረሰ ፍራቻ ነው። እሷ እንደዚህ ሊሚት እያደረካት ያለው ከሌላው ሰው ጋር አንተ ከሷ ጋር በምንም ምክንያት መጣላት ስለማትፈልግ እንደሆነ እናውቃለን፣ እንረዳሃለን። የምሬን ነው እንረዳሃለን። ምክንያቱም ከዚህ በፊት ሲባል የነበረው በጣም ብዙ ነገር ተብሏል ፋሚሊ፣ በጣም ብዙ ነገር ተብሏል። በቃ እቺ ልጅ እንደዚህ ብለን እኛም ቢሆን ተናግረነው ነበር። ፊት ሰጣሃት እንደዚህ ያደረካት ምናምን ስንለው ነበር ፋሚሊ። ስለዚህ ከዚህ በኋላ ይሄ ልጅ ማግኘት አይፈልግም። እንደዛ ህይወቱን ያመሰቃቀለችውን ልጅ ሊያገኛት አይፈልግም። በቃ ገባችሁ አይደል? መለየትም አይፈልጉም እነዚህ ልጆች። ስለዚህ እቺ ልጅ ከማላችሁ ከመጣች ሰላም ነው የሚያጡት። የምሬ ነው። አንድ ቀን ለመጣችሁ ራሱ እንዴት ይሆን እንደሆነ እየተመለከታችሁ ነው። አንድ ቀን ለመጣችሁ ወደ ህይወታችሁ አንድ ቀን ብትመጣ ምን ያክል እየተበጠበጡ እንዳለ እያያችሁ ነው። እሱ ደግሞ የበለጠ ፍራቻ አለበት ከሃይሚ መለየት አላቅም መለየት አይፈልግም እና ያ ፍራቻው ነው እንደዚህ እያደረገ ያለው። ሃይሚም ልትረጁ ይገባል። አለቀ። ያችንም ልጅ ደግሞ ማግኘትም የለብሽም። ምን የምታገኝበትም ምክንያት የለም። በዚህን ሰዓት ሰላም ናችሁ ብሩኬ ጋር፣ በዚህን ሰዓት ፍቅር ናችሁ ብሩኬ ጋር። ስለዚህ ፍቅራችሁን ብቻ ነው እንትን ማለት ያለባችሁ እንጂ ይሄ ኔጌቲቭ የሆነውን ነገር እዛው መተው ያለባችሁ። ምንም ወደ ኋላ ብሎ መመለስ የለም፣ ወደፊት ብቻ ነው። ካጠፉ ይቅርታ ጠይቃለሁ እንጂ እዚህ ቤት አምጥተህ ልታሽግብኝ። እሺ በቃ መሆንስ ካለበት ችግር የለውም ሃይሚ። እሱንም ለመረዳት ሞክሪ፣ የምሬ ነው። እሱንም ለመረዳት ሞክሪ። እሱን ፈርቶ ነው በቃ ከዚህ በኋላ ካንቺ መለየት ስለማይፈልግ ፍራቻው ነው እንደዚህ እንዲያደርግ እያስገደደው ያለው እንጂ አንቺ ነፃነት ማሳጣት ፈልጎ አይደለም። ነፃነትሽን ምን ያክል ነፃ እንደምትሆኚ ከሱ ጋር ስትሆኚ ታውቂያለሽ አንቺን ብትሆኚ። ስለዚህ ይህን ነገር ወዶ አይደለም የሚያደርገው፣ ለሁለታችሁ ሰላም ሲል ነው። ስለዚህ ችግር የለውም። ይሄን ያክልም በጣም ከባድ ነገር አይደለም። ነገም ከነገ ወዲያም የሚስተካከል ነገር ስለሆነ ችግር የለውም። ተረጁ፣ የምሬ ነው። ኖርማል ነው። ተረጁ። መረዳዳት ይሄ ካልተረዳዳችሁ ሁለታችሁ ማንም ሰው ሊረዳችሁ አይችልም። በቃ በተለይ ደግሞ አንቺ እሱ መረዳት አለብሽ፣ እሱ አንቺ መረዳት አለበት። አለቀ። እሱ ፈራ። በቃ ሂዳ አግኝታት ደግሞ ሌላ ነገር ቢፈጠርስ፣ እኔ ሃይሚን ባጣትስ፣ ሃይሚ በጣም ብዙ ነገሮች አምሮ ላይ ይመጣሉ። ገባሽ አይደል ሃይሚ? ስለዚህ ፕሊስ ተረጁ። በጣም ይቅርታው ተቀብያለሁ። በቃ ትንሽ የምሬ ነው። አብራችሁ ነው ዙሩ እዚህም ቢሆን የምታድሩት። ስለዚህ አንዱን ቀን ብቻ ተረጁና በቀጣይ ቀን ትወጫለሽ። ኖርማል እኮ እሺ ብለሽ ብትሸነፊለት እኮ ያህና ክላይ ከብድም። ይሄው እዚህ ላይ እኮ እጅሽን ነው እየሳመ ያለው። ይሄ ልጅ እጅሽን እየሳመ ነው በቃ እሺ ምናምን ነገር እያለሽ ያለው። ስለዚህ ፕሊዝ የምሬ ነው። አንድ ቀን ብቻ ነገ ትወጫለሽ። መጀመሪያው መሆን አልፈልግም። በእናትህ በቃ ይውይለው አንቺ በእናትህ ማርያምን በእናትሽ ሃይሚ እግዚአብሔርን ረፍ። ሃይሚ እኮ ለሁለታችሁ ሲል ነው። ሁለታችሁ ሰላም እንድትሆኑ ሲል እኮ ነው እንደዚህ እያደረገ ያለው። ኖርማል ነው። በእናትሽ አታካብጂው። ችግር የለውም። አብሮሽ ካለ የትም ካልሄደ ብቻሽን ጥሎሽ የማይሄድ ከሆነ እኮ ችግር የለውም። ኦልሬዲ ከሱ ጋር ነሽ። በቃ ግዴታ እዚህ ቤት ውስጥ ስለሆንሽ ሌላ ነገር ተሰምቶሽ ነው እንጂ እንደ መጀመሪያው ሊያደርግሽ አይችልም። ይልሽ እንደ መጀመሪያው ልትሆኛ አትችይም። ስለዚህ ኖርማል ነው። ፕሊስ
የምሬ ነው። ኖርማል ነው። ይሄን ያክል መካበድም የለበትም። እቺም ልጅ ደግሞ እንዳመጣጧ ትሄዳለች። እንደ በፊቱ ትሆናላችሁ። አለቀ። ጋሚ በሰው መበጣበጥ አልፈልግም። በማያገባን ገብተን እኔና አንቺ እንባላለን። ምን አገባህ? ምን አገባሽ? አብሳላት አፈቀረች። ካለፈው መማር ማለት እንደዚህ ነው። ካለፈው መማር ማለት ካለፈው ስህተታችሁ መማር ማለት እንደዚህ ነው ፋሚሊ። የምሬ ነው። ሰው መጥቶ እንደዚህ እንዲበጠብጠኝ አልፈልግም። ከዚህ በፊት ያደረገችውን ታውቂያለሽ። ስንት ነገር በቃ የምፈልገውን ነገር ነው የተናገረው ፋሚሊ። ገባችሁ አይደለ? ስትማሩ ከሚያልፈ ነገር ስትማሩ እንደዚህ ነው ልታስቡ የምትችሉት። በቃ እንደዚህ ነው ልታስቡ የምትችሉት። ከዚህ በፊት ያሳለፉትን ጊዜ ያውቀዋል። ምን ያክል ሲጨቃጨቁ፣ ምን ያክል ቀና፣ ምን ያክል ጊዜያት፣ ምን ያክል ወራት ሲጨቃጨቁ እንደነበረ፣ ስር ሰዶም ደግሞ ስንትና ስንት ነገር ሲገባ እንደነበረ፣ ቤተሰብ ውስጥ ተገብቶ ስንት ነገር ሲባል እንደነበረ ትዝ ይላችኋል። አይታችኋል። አሁን ያልነግራችሁም የብሩኬና የሀይሚ የጨረቃ ፋሚሊ ቤተሰብ ከሆናችሁ እኔን የምትከታተሉኝ ከሆነ ታውቃላችሁ፣ ጠንቀቃችሁ ነው የምታውቁት። ብሩኬ ይህንን ነገር ነው የፈራው። ብሩኬ ያ ነገር ተመልሶ ወደ ህይወቱ እንዳይመጣ ነው የሚፈልገው። በቃ እንደዚህ ነው መሆንም ካለበት ይሄ ነው። በቃ ብሩኬ ልክ ነው የምትሉ ሰዎች እባካችሁ ላይክ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታችሁን ጻፉላቸው። ከአንቺ ጋር መች ተጣለሁኝ እንዴ? መች ከአንቺ ጋር ተጣለሁኝ እኮ እሷን ስላገኘኋት ይቅርታ አልኩ። በቃ እሺ፣ እኔ ተቀብያለሁ። አልተቀበልኩም ብዬሻለሁ። እሺ ትንሽ ጊዜ ታገሺ። በቃ በጸባይ እኮ ነው እያገዝኩሽ ያለሁት። እኔ እናት ትንሽ ጊዜ ታገሺ። በጸባይ እኮ ነው እያገዝኩሽ ያለሁት አላል። ይመች። እኔ ብቻ ተመችቶኛል። የምሬ ነው ተመችቶኛል። በቃ ይሄ ኔጌቲቭ የሆነውን ነገር ወደዛው ማሽቀንጠር ነው የሚሻለው። ገባችሁ አይደል? እንዳመጣጡ መሸኘት ነው የሚሻለው። ሲጀመር ከዚህ በኋላ እቺ ልጅ ማየት ራሱ የለባቸውም። እቺ ልጅ ተመልሰው ዞር ብሎ ራሱ ቪዲዮአቸውን ራሱ ማየት የለባቸውም። መበጣበጣቸው አይቀር። የምሬ ነው። በሐሳብ ተጣልተው መበጣበጣቸው ራሱ ስለማይቀር በቃ እንደዚሁ ይሻል። የምሬ ነው። ለሁለቶችም ሰላም ሲባል ይሄ ነው የሚሻለው። ሁለቶችም ሰው የማያገኛቸው ቦታ ቢሄዱ ነው የሚሻለውና እንግዲህ ሀሳብ አስተያየታችሁን ኮሜንት ላይ ጻፉላቸው። ሁለቱም ይመለከቱታል። ብሩክንም ሃይሚንም ሜንሽን አድርጌን ቪዲዮን ፖስት ማድረገው ይመለከቱታል። ያዩታል ፋሚሊ። እርግጠኛ ሆኜ ነው የምነግራችሁ። ኮሜንታችሁ ይነበባል ፋሚሊ። ጻፉላቸው። እኔን ደግሞ ወንድማችሁ አድርጉኝ። ሰብስክራይብ ያደርጋችሁ ወንድማችሁ አድርጉኝ። ይሄ አዲሱ የዩቲዩብ ቻናሌ ነው። ሰብስክራይብ ያደርጋችሁኝ አይደለም፣ ሰብስክራይብ አድርጉኝ ፕሊስ። ይሄን ቪዲዮ ሼር አድርጉልኝ ፋሚሊ። ሼር እያደረጋችሁም አይደለም፣ ሼር አድርጉልኝ፣ አበረታቱኝ ፋሚሊ። እንግዲህ የዛሬ ቪዲዮ ይመስል ነበር። በቀጣይ እስከምንገናኝ ድረስ ወዳችኋለሁ የኔ ምርጥና ቸኮለታታ ፋሚሊ። ወዳችኋለሁ። ባይ